ቀይ ሽንኩርት ይመረታል፣ ቲማቲም ይመረታል፣ ሰላጣ፣ ቆስጣ፣ ጥቅል ጎመን ሁሉንም ያካተተ ማለት ነው። የ30 ዓመት ቆሻሻ ሲጣልበት የነበረ ቦታ ነው። ቆሻሻ ሀብት ነው ወደሚል መቀየር መቻል አለ። እነዛን ቦታዎች በማጽዳት ለግብርና ምቹ ሁኔታ መፍጠር ነው። አሁን እግዚአብሔር ይመስገን የተሻለ ነው ይሆናል። ይሄ ከራስ ፍጆታ አልፎ ለገበያ የሚቀርብ ምርት ነው። ከራሳቸው አልፈው እውነት ለመናገር ለአካባቢውም የገበያ አቅርቦት እያቀረቡ ነው። ሰው ጉልበት ካለ መሬት ካለ እሱን አቀናይቶ መለወጥ እንደሚቻል ማሳያ ነው። መስራት ነው የሚያስከብርህም። በትንሽ ቦታ ላይ በትንሽ ለቤተሰብ የምግብ ፍጆታ ማዋል የሚቻልበት ሁኔታ ተፈጥሮ ሁሉም ሰው እየሰራ ያለበት ሁኔታ አለ። በአመት 4 ጊዜ የሚያለማ አርሶ አደር አለ። አልሐምዱሊላህ አሁን እኔ ወረቴ ደህና ነው። በጣም ጠንካራ የሆነ ማህበራዊ ትስስር ተፈጥሯል። ሰርቶ መለወጥ ትልቅ ነገር ነው። ጥቅም አገኛለሁ ብዬ ነው ሁልጊዜ ተረጅ መሆን ደግሞ ያሳፍራል። ሰርቶ መለወጥም ይቻላል። ጠባቂ ስትሆን ሁልጊዜ ደስተኛ አትሆንም። አሁን ግን እዚሁ አካባቢ ስራ መፍጠር እንደሚቻል በደንብ ነው እየገባኝ። የማይለማ መሬት እንደሌለን ማሳያ ነው። እንደ መረዳት ነገር አስቀያሚ የለም። መርዳት ነው የሚሻለው ከመረዳት። ያችን ስትጠብቅ መለወጥ የምትችልበትን ጊዜና ጉልበት ታባክናለህ። በቀሎ ወደ 2 ጊዜ ምናምን ዘርቸው አገልግሎት ውሏል። ሰላጣም ምንም ጎመንም በጊዜያዊነት ቲማቲም የተጠቀምንበት ቆይተናል። ጎመን አለው፣ ሰላጣ አለው፣ ቲማቲምም ነበረው፣ ሚጥሚጣም አለው። ሁሉንም ያካተተ ማለት ነው። አረንጓዴ አሻራ ሲባል ደግሞ እኔም ደግሞ ወደ ቋሚ አትክልት በመቀየር ቡና ተከልኩት። ይሄ ቡና የምታዩት ያው እንክብካቤ ስላለው እድገቱ በጣም ፈጣን ነው። ምክንያቱም ፍግ እያመጣው ኮምፖስት የሚባለው ማለት ነው እሱን እያፈሰስኩበት ለዚህ እድገት በቅቷል። ዘይቱን ያለ ፓፓያ ያለ በቋሚነት ቡናው ነው በቃ። በተለያዩ የአትክልትና ፍራፍሬ ዝርያዎች እየለማ የሚገኘው ይህ ማሳ ከ3 አስርት ዓመታት በላይ ቆሻሻ ይጣልበት የነበረ መሬት ነው። እንደ ተራራ የገዘፈውን ቆሻሻ አስወግዶ ወደ ልማት መቀየር ቀርቶ በርቀት ለመመልከት አስቸጋሪ የነበረው ይህ ቦታ በልማት አርበኛው መሐመድ አሊ ወደ ዛሬ ማንነቱ ተቀይሯል። ቀደም ሲል ይሄ አካባቢ የነበረው የቆሻሻ አካባቢ ቆሻሻ መጣያ ቦታ ነበር። እንደውም ሆን ተብሎ ጉድጓድ ተቆፍሮ እዚህ እንዲከማች ተደርጎ ነበር። የ30 ዓመት ቆሻሻ ሲጣልበት የነበረ ቦታ ነው። የቆሻሻን አጽድቶ ቆሻሻ የነበረን አካባቢ ለሌላ ዓላማ መዋል ነው። ለምሳሌ ለከተማ ግብርና ምቹ ሁኔታ መፍጠር ሊሆን ይችላል። ብዙ ቦታዎችን ሄደን ማየት እንችላለን። በዛ አካባቢ ላይ ማለፍ የማንችልባቸው ቦታዎች ዛሬ ንጹህ ሆነው የተለያዩ አትክልቶች ተተክሎባቸው የተለያዩ ዛፎች ተተክሎባቸው ማራኪና ሳቢ አካባቢዎችን መፍጠር የተቻለበት ሁኔታ አለ። ይሄ ባከነ መሬት አገልግሎት ይሰጣል ወደሚለው ሄድኩና ማጽዳት ጀመርኩ። ያው ለአገልግሎት መዋል አለበት በሚል በራሴ እይታ አጠናሁት። ከዛ ወደ ስራ ገባሁ። ሳልሰለች ያን በማጽዳት ወደ ስራ ገባሁ። ያው ለውጥ አይቼበታለሁ። እንግዲህ ለከተማ ግብርና ምቹ ሁኔታ መፍጠር ስንል የወንዝ ዳርቻንም ይጨምራል። አላግባብ ታጥረው የነበሩ በኮምቦልቻ ከተማ ቦርቸሌ አካባቢ የሚገኘውና ግማሽ ሄክታር አካባቢ ስፋት ያለው ይህ መሬት ጊዜያዊና ቋሚ የአትክልትና ፍራፍሬ ዝርያዎችን አጣምሮ የያዘ።
ከዚህም በፊት በቀሎ ወደ 2 ጊዜ ምናምን ዘርቸው አገልግሎት ውሏል። ሰላጣም ምንም ጎመንም በጊዜያዊነት ቲማቲም የተጠቀምንበት ቆይተናል። ጎመን አለው፣ ሰላጣ አለው፣ ቲማቲምም ነበረው፣ ሚጥሚጣም አለው። ሁሉንም ያካተተ ማለት ነው። የማይቆፍር እጅ ቆፍሮ መብላት እንዳለበት እያሳየን ያለበት ሁኔታ ነውና አካባቢያቸውንም አልምተው የራሳቸውንም ሕይወት የሚቀይሩበት ስለሆነ ይሄ ትልቅ ስራ ተሰርቷል ብለን ነው በዚህ የምናስበው። እስከዛሬ ሳንጠቀምባቸው ባዶ ዝም ብሎ የተቀመጡ ቦታዎችን ምን ማድረግ ነው? ማልማት ነው። በትንሽ ቦታ ላይ ራስን በመገብ ቋሚ አትክልቶች አሉ። ዘይቱን ያለ ፓፓያ ያለ በቋሚነት ቡናው ነው በቃ። ቆሻሻ የሚጣልባት ቦታ የነበሩትን እነዛን ቦታዎች በማጽዳት ለግብርና ምቹ ሁኔታ መፍጠር ነው። ለዚህ በዚህ አካሄድ ብዙ የወንዝ ዳርቻዎችን እንዲሁም ደግሞ ሌሎችም እንደዚህ ቆሻሻ የሚጣልባቸውን ቦታዎች ወደ ከተማ ግብርና ምቹ ሁኔታ እየፈጠር ቋሚ ተክል ጭምር የተከሉ አሉ። መሐመድ አሊን ጨምሮ በከተማ ልማታዊ ሴፍትኔት ፕሮግራም ታቅፈው የነበሩ ዜጎች በተለያዩ ዘርፎች የተሰማሩበት የሥራ መስክ ሰምሮላቸው የምግብ ዋስትናቸውን በቤተሰብ ደረጃ አረጋግጠዋል። ቤተሰቦቼ በችግር ላይ አይደሉም ማለት ነው። ተጨማሪ ስራዎችን እየሰራሁ በዛ ከማገኘው ገቢ ቤተሰቦችን እና እኔን እየመራሁ ነው ማለት ነው። ኑሬ ከፊቱ አሁን የተሻለ ነው። የተመጣጠነ ፊት ምግብ አልናገኘም ነበር። አሁን የተመጣጠነ ምግብ ከቤቴ ሁሉን አሟልቼ እየበላን እየጠጣን ነው። 2 ልጆች አለኝ። እነሱንም ያው አንዷ ለትምህርት ደርሳለች፣ እያስተማርሁ ነው። የፈለገችውን እያሟላሁ ደብተር እስክሪብቶ የምንፈልገውን እያሟላሁ፣ ፊት ግን አላሟላም። አሁን እግዚአብሔር ይመስገን ያው የተሻለ ኑሮ እየኖርኩ ነው። 100 ብር ከሰው ከምትጠይቅ ከራስህ 10 ብር ስትመዘው እኔ እንደ ራሴ እንደ ሰው ሳይሆን እንደ ራሴ ነው የማስበው። ለበዓል አሁን ለልጆቼ ከነዚህ አንዷን አርዳለሁ። አነስ ያለችውን በአቅሜ እሷን አርጄ ለልጆቼንም ስጋ በላለሁ ማለት ነው። ልጆች አሉ 5 ቤተሰብ ነን። ባለቤቴም ሸቅል ነው የምትውለው፣ እኔም ሸቅል ነው የምውለው። እስከ 3 ሰዓት ነው ይሄን የምንከባከበው። ለበዓልም ይሄው ስጋ በላለሁ ማለት ነው። አሁን በጠባብ መሬት እየለማ የሚገኘው የከተማ ግብርና በከተሞች የሚስተዋለውን ድህነትና የምግብ ዋስትና ችግር ከመቅረፍ ባለፈ የገበያ ንረትን ለማረጋጋትም ሚናው የጎላ ነው። ከጓሮ የተከልኳቸው ጎመን ቢያንስ በየ10 ቀኑ እየተከፈከፈ ገብታችሁ ብታው ጥሩ ነው። ሽሮ ከመብላት ደግሞ አትክልት ጎመን እየበላሁ ነው። ጎመኑ ተሽጦ ደግሞ ክክና ምስርም እየገዛን እየበላን ነው። ቢያንስ በወር 3 ጊዜ ይሸጣል። አሁን ገባ ብላችሁ አይታችሁ ትሄዳላችሁ። ይህች ደጃፍ ላይ የተከልኩት ይሄ ከራስ ፍጆታ አልፎ ለገበያ የሚቀርብ ምርት ነው። ይሄ ደግሞ የአካባቢው ህብረተሰብ የሚያውቀው ነገር ነው። ሰብሎችን እያመረቱ ወይም ደግሞ አትክልቶችን እያመረቱ አንድም ለራሳቸው ለምግብ እንዲያውሉ ነው። ሌላው ደግሞ ለገበያም ደግሞ አውጥተው ቅርብ ላለው ኮሚኒቲ ወይም ማህበረሰብ በሽያጭ ገንዘብ የሚያገኙበት ሁኔታ ተፈጥሯል እና ይሄ በስፋት እየሰራንበት ያለ ነው። ጊዜያዊ ደግሞ ቶሎ የሚደርሱ በ45 ቀን የሚደርሱ ምርቶች ላይ ደግሞ እንደዚሁ ሽንኩርትም፣ ቲማቲምም፣ ቀይ ስር፣ ቃሪያ እንደዚህ የተለያዩ ተክሎችን እየተከሉ ከራሳቸው አልፈው እውነት ለመናገር ለአካባቢውም የገበያ አቅርቦት እያቀረቡ ነው። ኢኮኖሚያችን ያግዛል፣ ይደጉማል ማለት ነው። ከተረጅነት እንወጣለን ማለት ነው።
ከጠባቂነት መንፈስ እንወጣለን ማለት ነው። አንድ 25 ኪሎ አንጥቼ ነው የሞከርኋት። እችን 25 ሞከረ ስንስና አሁን ያው 10 ኩንታልም ከዚያ በላይ እያመጣን ይሰራ። እነዚህ ጓደኞች ጋር የስራ እድል ፈጥሬላቸው 3 ናቸው። አሁን አንዱ የለው ሆኖ ነው እንጂ ለሰራተኛ 13000 የቤት ኪራይና የቆጣሪ 10 ሺህ እና 23000 በየወሩ ወጪ ይሄ ግድ ነው። ስለዚህ በየወሩ ስንት ታወጣለህ? 23000 ብር። ስለዚህ ተረጂ የነበርክ ሰው ዛሬ በየወሩ 23000 ብር ወጪ ታወጣለህ ለስራ ብቻ? አዋጣለሁ። አሁን እኔ ከጀመርኩ እኮ አልኩህ ባለፈው 4 ገዝቻለሁ ብያለሁ አይደል? 850 ሽጫለሁ። የገዛኋቸው 350 4 ነቀዛ የገዛኋቸው እንዳይመጡ እርስ በርሳቸው ይወጋጋሉ። ወደ 4 ፍየል ገዝቼ ወደ 4 ሺህ እና 3 ሺህ ብር ገዛሁና አንድ 3 ወር እንዳበላሁ ወደ 8 ሺህ ብር ሸኩ። ይሄማ ከሆነ መለወጥ እንዳለና እንደምለወጥ ጣመኝና አሁን ያው እየቆጠብኩኝ ከሚሰጠኝ ከሚለቀቅልን ብር ግማሿን እየተጠቀምኩኝ ለቤተሰቤ ግማሿን እየቆጠብኩኝ አሁን እንደዚህ አይነት ወረት ይያለሁ። በተለያዩ የጓሮ አትክልት በከብት እርባታ፣ በበግ እርባታ፣ በፍየል እርባታ በመሳሰሉት ላይ እንዲሳተፉ እያደረገን የተሻለ ገቢ እንዲያመነጩ ያደረግንበት ሁኔታዎች አሉ። በተለይ በከተማ ግብርና ላይ በዶሮ እርባታ፣ በፍየል ማድለብ በእንደዚህ ነገር ላይ እንዲሰማሩ ትኩረት እንዲሰጡ ባላቸው ክፍት ቦታ ደግሞ የጓሮ አትክልትንም እየተጠቀሙ መንግስት ደግሞ በመንግስት የለየነውን ጸጋ ደግሞ በመጠቀም የራሳቸውን ላይቭሊሁድ እንዲያረጋግጡ እየሰራን ያለንበት ሁኔታ ነው ያለው። የከተማ ልማታዊ ሴፍትኔት ፕሮግራም በድህነት ውስጥ የሚኖሩ ዜጎች አካባቢያቸውን እያለሙ ሀብት መፍጠር እንዲችሉ እድል የሚሰጥ በመሆኑ በድህነት ይኖሩ የነበሩ ብዙ ዜጎች ከልመናና ተረጅነት ወጥተው ሀብት መፍጠር ችለዋል። ይህን አውጥቼ ብድር ነው እያለ ብድሩን አውጥቶ ብድር ጨርሼ ይሄን በራሴ ያደርጋል 152 ነው። ሲቀጥል ያው የዕለት ምግቤንም እርዳታው እንዳለ ቤተሰብ እየረዳሁ ይሄ የ80 ሺህ ብር ዱቄት እዚህ ላይ አለ። ባንክ ላይም እንዲሁ አለኝ ተንቀሳቃሽ ገንዘብ አለ። እኔና ቤተሰቦቼ ስራ እየሰራን የሚገኘውን አትክልት ገቢ የሚገኘውን የላሞች ወተት ውጤት እሱን ጭምር በመያዝ ይሄ እነዚህ ቤቶች ተዛ በፊት ነው የተሰሩት። እነዚህ ማለት ነው። ያንኛውን ቤት ግንባታ ስገነባ ከዛ ወዲህ ነው የገነባሁት። አንድ 4 ነው እንደዛ 5 አካባቢ ነው 5 ክፍል ቤት እንደዛ ነው። እሱን ግንባታ ገነባሁ። እስካሁን ድረስ እንግዲህ ፈጣሪን እያመሰገንኩ እየኖርኩ ነው። ቤተሰቦቼም እኔም በዚህ እንትን ችግር ውስጥ እንገባለን የሚል ወይም ደግሞ የመንግስት ድጋፍ ይደገፋል የሚል አላማ የለኝም። እንደኔ እንደራሴ ታግዬ ተፍጨርጭሬ ምን ብዬ ያው አልহামዱሊላህ አሁን እኔ ወረቴ ደህና ነው፣ ምንም አይልም። ያው እየሰራሁ ነው አልহামዱሊላህ። ያው በትንሽ ቦታ ላይ ራስን በመገብ መቻል የሚያስችሉ ለምሳሌ በገበያ ሄደን ገዝተን የምናመጣቸው የተለያየ ካሽ ክሮፖች ወይም ደግሞ ገበያ መር ሰብሎችን በተመለከተ በትንሽ ቦታ ላይ በትንሽ ማዳበሪያ ወይም ሌሎች ፖቶች ላይ ማብቀል ለቤተሰብ የምግብ ፍጆታ ማዋል የሚቻልበት ሁኔታ ተፈጥሮ ሁሉም ሰው እየሰራ ያለበት ሁኔታ አለ። የዕለት ጉርስ አጥተው በከተማ ልማታዊ ሴፍትኔት ታቅፈው የነበሩ እነዚህ ዜጎች ከድህነት ለመውጣት ባደረጉት ብርቱ ጥረት የቤተሰባቸውን የምግብ ዋስትና ከማረጋገጥ አልፈው ከተረጅነት ወደ ረጅነት ተሸጋግረዋል። ተሸጋግረው ይችላል። ቢያንስ ቤተሰቦች ያው ድሆች ቤተሰቦች አሉኝ። ቢያንስ ለነሱ እልካለሁ ከማገኛት ከዚቹ አወራርጄ
ቢያንስ በወር እስከ 2000 ብር እልካለሁ። ፊት ግን እንኳን እኔም ራሱ ተረጅ ነበርኩ። ማደግ አለበት። ይህ መደጋገፍ አንዱ ወደ አንዱ ማደግ። አሁን እነዚህ ልጆች በእኔ ስር ናቸው ብዬ እንትን አለ ነገ የተሻለ ካሉ አብረው የሚሰሩ ከቀጠሉ አብሬ እያቸው የወሰፋ አድርጌ የምሰራው ስራ ካለዛ ደግሞ እነህን እንኮስሩ እየሰጠች እኔ ሌላ ተሻለ ስራ ይያለ የተሻለ ነገር ለማምጣት የሚጥረውን ሰው መርዳት ነው፣ መደገፍ ነው። በእውቀትም በገንዘብም መርዳት፣ አብረን ነው ተካፍተን መብላት ያለብን። ከዚህ ደግሞ በጣም ኑሯቸው ዝቅ ላሉ ሰዎች ምን ያህል እረዳለሁ። የከተማ ሴፍቲኔት የአካባቢ ልማት ተጠቃሚዎች ያንን እያለሙ ምግባቸውን ለማረጋገጥ ከተረጅነት ወደ አምራችነት የሚለውን ሞቶ ደግሞ ለመተግበር በደንብ ተነስተን እየሰራን ያለን። እሱ ብቻም አይደለም፣ ሶሻል ቦንዲንግ ወይ ደግሞ ማህበራዊ ትስስራቸውን ካየህ በጣም ጠንካራ የሆነ ማህበራዊ ትስስር ተፈጥሯል። የራሳቸው የሆነ እድር መመስረት ችለዋል። እቁብ መስርተዋል። በሀዘንም በደስታም መጠያየቅ መደጋገፍን ጀምረዋል። በከተሞች እየተከናወነ ያለው የከተማ ግብርና በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ ካለው ፋይዳ ባሻገር የአየር ንብረት ለውጥን ለመቋቋምና የአካባቢ ብክለትን ለመከላከልም ከፍ ያለ ድርሻ አለው። ቆሻሻ የነበረ ማሳ አጽድተን ያው ብዙ ነገር ያው አለ ያው ሰርቶ መለወጥ ትልቅ ነገር ነው። ለህብረተሰቡ ጥቅም አገልግሎት አይሰጥም በሚል ነው ይህን ቆሻሻ የሚደፉት። እኔ ደግሞ ያ ነገር ለህብረተሰቡ ጠንቅ ነው፣ ለጤና ጸር ነው። እዚህ ማህበረሰብ ይኖራል፣ እዚህ ቆሻሻ መጣያ ያሽታ ማህበረሰቡን ይበክላል። ስለዚህ አንደኛ ህብረተሰቡ በጤና እንዳይታወክ አካባቢን በማጽዳት፣ ሁለተኛ እንደገና የገቢ ምንጭ ያስገኛል በሚል በማሰብ አትክልቶችም ለመትከል ያነሳሳኝ ይሄ ነው። ቆሻሻን አጽድቶ ቆሻሻ የነበረን አካባቢ ለሌላ ዓላማ መዋል ነው። ለምሳሌ ለከተማ ግብርና ምቹ ሁኔታ መፍጠር ሊሆን ይችላል። በዚህ ደረጃ ላይ የከተማ ምግብ ዋስትና ፕሮግራም ሰፊ ስራ ሰርቷል። ብዙ ቦታዎችን ሄደን ማየት እንችላለን። በዛ አካባቢ ላይ ማለፍ የማንችልባቸው ቦታዎች ዛሬ ንጹህ ሆነው የተለያዩ አትክልቶች በቅሎባቸው የተለያዩ የወይራ ዛፎች ተተክሎባቸው ማራኪና ሳቢ አካባቢዎችን መፍጠር የተቻለበት ሁኔታ አለ። ስር ከሰደደ የድህነት አዙሪት ውስጥ ለመውጣትና የምግብ ሉዓላዊነትን በራስ አቅም ለማረጋገጥ የሥራ ባህልን በማሳደግ በርትቶ መስራት ብቸኛው አማራጭ እንደሆነ መሐመድ አሊና ጓደኞቹ ይናገራሉ። ከድህነት ለመውጣት ራስን ለመቻል መፍጨርጨር ግድ ስለሚል ነው። ዝም ብሎ ኑሮ ተወደደ ብንለው ጤፍ ይሄን ያልገባ ብንለው አሁን ተመልሶ ወደ ኋላ የብር 50 ገበያ አይኖርም። ገብቷል። ስለዚህ አሁን ዳቦ ጨመረ ይሄ ተወደደ ከምንል ሰርተን አንድ ቀዳዳ ለመድፈን መሞከርና መጣር ነው የሚጠበቅብን እንደ ዜጋ። ጥቅም አገኛለሁ ብዬ ነው ሁልጊዜ ተረጅ መሆን ደግሞ ያሳፍራል። ሁልጊዜ ተረጅ መሆን እያፈርን ነው እኛ ይሄንንም ተረጅ መሆኑንም። ግን መንግስት ያው ተቋቋሙ ሁልጊዜ እንትን ከምትሉ ስላለ የሚሰጠንን ብር ወደ ተግባር ነው የቀየርነው። ሁልጊዜ በየወሩ ስልጠና ስለምንወስድ ያ ስልጠና ነው ደግሞ አብዛኛውን የጠቀመና ሰርቶ መለወጥም ይቻላል። ትንሽ መነሻ ነገር ከተገኘ ማለት ነው። አለች የምትቆጥሩ ያችን ቆጥበው መነሻ ሆነው ቢሰሩ ወጣቶች ጥሩ ነው። ስልጠና ነው፣ የአመለካከት ስራ፣ የህይወት ክህሎት ስልጠና ይሰለጥናሉ፣ ቁጠባ ይቆጥባሉ። መቋቋሚያ ሲሰጣቸው ደግሞ በምን አይነት ዘርፍ የሚለውጠኝ ዘርፍ ምንድን ነው የሚለውን ቢዝነስ ፕላን ሰርተው ወደዛ ነው የሚገቡትና ዘላቂ ኑሮ ማሻሻያ ላይ ነው በደንብ አተኩረን የምንሰራው። መስራት ነው የሚያስከብርህም ጥሩም እንድትኖር ጤናማም የሚያደርግህም ብትሰራ ጥሩ ነው። በላብህ ጥረስ ግረስ ስትበላ በዛ ሰዓት ነው ደስተኛ የምትሆነው። አዳዲስ ነገሮችን መፍጠር የምትችለው ኑሮህን ማሻሻል የምትችለው። ይሄ እርካታ አለው። ስትሰጥም ያው እርካታ አለው፣ ስትሰራም እርካታ አለው።
በቃ ያለው ስሜት አሁን በጣም አሪፍ ነው። ሀብታችን መሬት ነው። የሰው ጉልበት ካለ መሬት ካለ እሱን አቀናጅቶ መለወጥ እንደሚቻል ማሳያ ነው። የማይለማ መሬት እንደሌለን ማሳያ ነው። ይሄ ማንኛውም ቦታ ማንኛውም መሬት መናቅ የለበትም። የኛ አመለካከት የኛ አስተሳሰብ ከተለወጠ ሀብታችን መሬት ነው። አጠቃላይ የሰጡትን የሚያበቅል መሬት ጥሩ የአየር ጸባይ ያለን ሀገር ነው። ያንን የኛ ግንዛቤ ማነስ የኛ አስተሳሰብ ነው እንጂ ሀብታችን መሬት ነው። ያንን ከተጠቀም በትንሹ ይሄ እኔን ቤተሰቦችን ሊያግዝና ሊረዳ የሚችል የሚል አስተሳሰብ ነው በውስጥ ይዤ ይሄንን ለማልማት የቻልኩት። ጓሮ ራሱ አሁን ጓሮ ብትገቡ ፍጋቸውን እንትል ብዬ ጎመን አለ አሁን ገብታችሁ ብታዩት እዛችሁ መሬት ላይ ራሱ እዚህ ላይ የፍጋቸውን እያጠራቀምኩ ጎመን ራሱ እየተጠቀምን ነው እየሸጥኩም ጭምር ነው። ይሄ ምንድነው ስልጠና በማግኘታችን ትዝም አይለኝም። ጧት እወጣለሁ ሸቅል ካላገኘሁ ዝም ብዬ እንደዚህ ነበር ስራዬ። አሁን ግን እሱ አካባቢ ስራ መፍጠር እንደሚቻል በደንብ ነው እየገባኝ። አሁን ያው እንግዲህ የምታዩትን ለውጥ ላይ ነኝ። እኔ ያለኝ ጸጋ ምንድነው እኔ ያለኝ ሀብት ምንድነው ብሎ ራሱ መጀመሪያ እንዲፈትሽ ነው። ጸጋዎች መጀመሪያ ማወቅ አለ። ስለዚህ አሁን ብዙዎቹ ምንድነው ሰርቶ መለወጥ እንደሚቻል ያመኑበት ሁኔታ ተፈጥሯል ብለን ነው የምናምነው። ይሄ ማለት ያሉት ክፍት ቦታዎች ጾማቸውን የሚያድሩ ክፍት ቦታዎችን 100% ባይባልም በተወሰነ መልኩ መቀነስ የቻልንበት ሁኔታ አለ። አሁን 1 ዙር የሚያለማ 2 ዙር የሚያለማ ነበራል። አሁን 3ም 4ም ዙር የማልማት ኦፖርቹኒቲው ሰፊ አድርገን እየሰራን ያለ ነው። በአመት 4 ጊዜ የሚያለማ አርሶ አደር አለን። 4 ዙር ማለት ነው። አካባቢያቸውን እያለሙ ድጋፍ የሚደረግበት የከተማ ልማታዊ ሴፍትኔት ፕሮግራም በከፋ ድህነት ውስጥ ላሉ ዜጎች መልካም ቢሆንም አቅምና ጉልበት ያላቸው ሰዎች በዚህ ፕሮግራም ውስጥ መካተታቸው ለከፍተኛ የስነ ልቦና ጉዳት እንደሚጋለጡ የፕሮግራሙ ተጠቃሚዎች አልሸሸጉም። ተረጅ እንዳለህ ቢያንስ አሁን ያኔ ስረዳ ተኔ በጣም ዝቅ ያሉና በጣም መስራት የማይችሉ ሰዎች ጋር አንድ ላይ ተቀላቅሌ ስረዳ ውስጤ ይጎዳ ነበር። ምክንያቱም እኔ መስራት እየቻልኩ ገና ያለሁ እነሱ ጋር ብሬ እርዳታ እንትን ተሰልፌ ስጠቀም ውስጤ እንትን ይላል ስል በዛ አይነት መንገድ ዛሬ ነገ ተዛሬ ነገ ሲባል ወደዚህ ወደ መጥፋት ደረሱ። የምንዛ በፊት ላይ ያው ተረጅ ነበር ረዳ ነበር በመስራት በቤተሰቦች ጭምር እየተሰራሁ ስለወጥ አሁን ላይ ደግሞ የዳታ መንፈስ በአእምሮዬ ውስጥ አይኖርም። እዚህ ቀደም እንዲሁ የዛሬ 5 ዓመት ነው 6 ዓመት ሆነ። የዛን ጊዜ ያው ድሃ ተፈጥሮ የድሃ እንትን ተብሎ ቤት ይሰጥ ነበር ይሰራ። የዛን ጊዜ ተገምግመን ተመለስነት አልተሻለ። ለምን እንዲሆናል መስራት እየቻልኩ እንዴት ሙሉ አካል ኑሮኝ እንዴት ህዝብ ፊት እቆማለሁ ብዬ ከህዝብ ማለት ነው በጣም አልቅሻለሁ። ስሜቱ ይሄን ያህል ነው ማለት ነው። ስትቀበል እጅህን ከታች አድርገህ ነው የሚሰጥህ፣ ግን እጁን ከላይ አድርጎ ነው አይደለም። ያ የሚሰጠው ሞራል ሲኖረው የሚቀበለው ለጊዜው ከላይ ደስ ይበለው እንጂ ውስጡ እኔ ውስጤ እንደራሴ ውስጤ ትንሽ የሚቀንስብኝ ነገር አለ። እንደ መረዳት ነገር አስቀያሚ የለም። መርዳት ነው የሚሻለው ከመረዳት። ሰርቶ መለወጥ እየቻለ ሰርቶ ማለት እየቻለ ያው ለማኝ በመሆን በጣም ዝቅተኛ ይሰማኛል። እንደ ውርደት በቃ ከለብነት አንስሻ ላይ ግን አማራጭ የለ ሲሆን ያው ያችን ቀን ለማላክ ሲባል ግዴታ እጄ አንገቴን ደፍቼ እቀበላለሁ። የማንንም እርዳታ ሳይጠብቁ በማንኛውም የሥራ ዘርፍ ተሰማርተው የምግብ ዋስትናቸውን ማረጋገጥ የሚያስችል አቅምና ጉልበት እያላቸው የልማታዊ ሴፍትኔት ፕሮግራም ተጠቃሚ መሆናቸው
ከሚያጋጥማቸው የሥነ ልቦና ጫና ባለፈ ጠባቂነትን እያለማመደ እንደሚገኝም ተጠቃሚዎች ተናግረዋል። ጠባቂ ስትሆን ሁልጊዜ ደስተኛ አትሆን። በራስህ ጥረህ ግረህ ስታገኝ ነው ደስ የሚል። አንደኛ ሰነፍ ነው የሚያደርገው። መንግስት ይህን ያደርግልኛል የሚል እሳቤ በውስጤ ካለ መለወጥ አልችልም። የተሻለ ስራ እንዳትሰራ እንቅፋት ይሆናል። ሁልጊዜ ላማለኝ ነው የሚሆነው። ገብቶሃል? ያችን ስትጠብቅ መለወጥ የምትችልበትን ጊዜና ጉልበት ታባክናለህ። ሰርቶ መለወጥ የሚችል ጉልበት ያለው ሰው መንግስት እየረዳ ከሆነ ድህነት ውስጥ እያስገባው ነው። መረዳት አለብኝ የሚል አእምሮ ከያዘ ሁልጊዜ ተረጅ ነው የሚቀጥለው። ያንን ደግሞ እየሰራና ደጋፊ አግኝቶ ወደዚህ ለውጥ ለማምጣት የሚጥር ሰው እንዲረዳ አይፈልግም። መረዳት ማለት አካሉ የጎደለ መስራት የማይችል አካል ካልሆነ በስተቀር እርዳታ ሲባል በጣም ያጸይፋል። የመንግስትን ጥበቃ አይጠብቁ። እንደኔ ከሆነ በቃ አይጠብቁ። እውነቴን ነው የምመሰለህ። እኛም የደሃ ደሃ ተብለን እዛ ቦታ ስንሄድ እኔ ለራሱ በጣም ያው መቼም ሰው ነህና የማትፈልግበት ነገር የለም፣ ትፈልጋለህ። ግን እኔ ይህንን ጉልበት ይዤ ይህንን ሞራን ይዤ እኔ መለመን ውስጤ አይቀበልም። አይድል የሆኑ ቦታዎች፣ ቆሻሻ መጣያ የነበሩ ቦታዎችን ለአንድ ሰው ብቻ ከመስጠት እያደራጁ እያቧደኑ እዛ ቦታ ላይ 5ም 6ም 10ም እየሆኑ እንዲሰሩበት ሀብት እንዲፈጥሩበት እንደ ከተማ እየሰራ ነው ያለ። መስራት የሚችል ሰው ጉልበት ያለው እየለመነ ነው ያለው። ሰው ሰራሽ የሚሆን ተፈጥሯዊ አደጋ ሲከሰት በዛን ሰዓት ምንም ማድረግ አይቻልም፣ ድጋፍ ሊደረግ ግድ ይላል። ከዛ ውጭ ግን በኖርማል ሰዓት መሀል ከተማ ላይ እየተዞረ ሰርቶ የሚበላ ሰው ተሰልፎ መለመን ይሄ ከተማ አገልግሎቱም በክልል ደረጃም በፌዴራልም ደረጃ ሕግ ቢዋቀርለት የተሻለ ይሆናል ብዬ ነው የምገምተው። የአገሪቱንም ገጽታ የከተማን ገጽታ ያበላሻል። ከስርቆታ ሰንሻ ላየው በጣም ወረደ። ምክንያቱም የማይሰሩ ጤና የሌላቸው ቢለምኑ እነሱን መረዳት ያለ ነው ባህላችን ነው። ግን መስራት እየቻሉ ሙሉ ጤና ይዘው ሙሉ እውቀት ይዘው የሚለምኑ ሰዎች እነሱን እንደው በዚህ አይነት ስራ ብዙ ስራ አለና በዚህ ዘርፉ እየሰሩ የተቀናጁ በአንድ በማህበር እየሆነ መስራት ይቻላል፣ በግል መስራት ይቻላል። እንደዛ እየሆኑ ቢሰሩ ደስ ይለኛል። ይሄ ድህነትን ሳይሆን ለልጅ ማትረፍ በጎ ስራን ጥሮ ግሮ ሀብት አፍርቶ ለልጆቹ ማቋቋም ወደ ተሻለ ነገር ማስተላለፍ ነው እንጂ ቁጭ በል ተኮርትም ዝም ብለህ ቁጭ በል እያለ የሚያስቀምጥ ሰው ይሄ ያው የአእምሮ ችግር ያለበት ካልሆነ በስተቀር በዚህ የሚታሰብ አይመስለኝም። እንደኔ በዚህ አላስብም። ልጆችም የነሱን አርአያ እየተከተሉ መልሰው ለማኝ ይሆናሉ። ስለዚህ ይሄን ለልጆቻችን ማውረስ ለተተኪዎቻችን ማውረስ የለብንም። ይህን ባህልና ልምድ ማስወገድ መቻል አለብን። ጎጅ ባህሪ ነው፣ ጎጅ ልምድ ነው። የዓለም ባንክ ከኢትዮጵያ መንግሥት ጋር ያደረጉት ትብብር የምግብ ዋስትና ችግር ውስጥ ለገቡ ዜጎች በአጭር ጊዜ ድጋፍ በዘላቂነት ራሳቸውን እንዲችሉ ያለመ ስምምነት በመሆኑ መስራት የሚችሉ ዜጎች ከጠባቂነት መንፈስ ወጥተው የምግብ ሉዓላዊነታቸውን በራሳቸው መንገድ ማረጋገጥ ከሁሉም ዜጋ የሚጠበቅ ኃላፊነት ነው። ዘመናዊ አድርጌ አሻሽዬ ስራውን እዚህ በለጠ አስፈቼ መሄድ ይፈልጋሉ። አካባቢያቸውን ካዩ ሀብት ከየትም አይመጣም፣ ከሰማይ መናን አይወርድም ወደ መሬት። አካባቢያችንን በደንብ ማየት፣ ስራ ፈጥረው እንዲነሱ፣ ይችን ደግሞ ትንሿን ተሞክሮ ወስደው ከዚህ የተሻለ ስራ እንሰራለን እኛም ብለው እንዲነሳሱ እፈልጋለሁ። ምክንያቱም ሁልጊዜ የመንግስት ድጋፍ አይገኝም። ለምሳሌ አሁን እኛ ተመረቅን አይደል፣ ሌላ ነው ደግሞ ለ3 ዓመት የሚቀጥለው ተመልሶ ወደ እኛ አይመጣም። እኛ ራሳችን እንድንችል ነው መንግስት እቅድ ያቀደ። ስለዚህ አሁን ራሳችንን የምንደጎምበት ራሳችንን የምናሻሽልበትን ነገር አካባቢያችንን በንግድም ይሁን በከተማ ግብርናም ይሁን ተፍጨርጭረን አካባቢያችን በማየት ራሳችንን
ስንፍናን አስወግደን በርትተን ሰርተን እንለወጥ። አንደኛ እነዚህ ዜጎች በጣም ድሆች ናቸው። ሁለተኛው ነገር ደግሞ ሰርተን መለወጥ እንፈልጋለን የሚል ኮሚትመንት አላቸው። ሰርቼ መለወጥ እንፈልጋለን የሚል አካል ደግሞ እንዲህ አይነት ምቹ ሁኔታዎችን መፍጠር ከኛ ከአመራሩ ይጠበቃል ማለት ነው። ስለዚህ እነዚህ ሁለት ነገሮችን አስተሳስረን የምንሄድ ከሆነ በእርግጠኝነትም ውጤታማ የሆነ ፕሮጀክት ይሆናል ብለን እናስባለን። ግብ ዋስትናችንን ማረጋገጥ አብዛኞቹ ማለት ይቻላል ከ85% በላይ የሚሆኑት ራሳቸውን በዚህ ፕሮግራም ውስጥ መቀየር ወይም መለወጥ የተቻለበት ሁኔታ ተፈጥሯል። ካሉን ከ1650 376ቱ በዚህ አሁን የሚወጡበትና የራሳቸውን ስራ የራሳቸውን ዘላቂ ኑሮ ማሻሻያ ውስጥ የሚገቡበትን መንገድ የተፈጠረበት ሁኔታ ነው ያለው። ወደ ስራ የሚገቡበት ቀጣይ እንግዲህ ወደ 1274ቱን ቀጣይ የዘላቂ ኑሮ ማሻሻያ ይገባሉ፣ ራሳቸውን ይችላሉ ብለን እናስባለን።